አሜን አሜን አሜን። በእውነት ይሁን ይደረግልን። የዮሐንስ ወንጌል ምዕራፍ 11 ቁጥር 1 እስከ 17 ያለውን ኃይለ ቃል ሳይቻለኝና ሳይገባኝ አነባለሁ። ቃሉም እንዲህ ይላል። ከማርያምና ከእህቷም ከማርታ ወንድም ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበረ። ማርያምም ጌታን ሽቱ የቀባቸው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበረ። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህን ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቱን አልዓዛርን ይወድ ነበረ። እንደ ታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህ አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊትም የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህን ተናገረ። ከዚህም በኋላ ወዳጆቹን አልዓዛር ተኝቶ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናልን? አሉት። ኢየሱስም ስለ ሞቱ ተናግሮ ነበር። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖር ስለ እናንተ ደስ ይለኛል። ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀራዎቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኖት አገኘው። አሜን። በእውነት ይሁን ይደረግልን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የከበረ የተመሰገነ ከፍ ከፍ ያለ ይሁን። አሜን። እኛም ቃሉን ሰምተን 30 60 ዓመት በማረ መልካም ፍሬ እንድናፈራ የእርሱ መልካም ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አሜን። ይቆየን።